ወንድማችን ከለውጥ ጋር ዜጋ ሁለት ልጅ አለውና ለሁለቱ ልጅ ያደረገው ነገር እንዴት እንደሚያደርጉ እንዴት እንደሚያደርሱ ተመልከቱ። እዛ ቦታ ላይ በአምባል የምናውቀው ስትሬንኬፕ ዶንግ የሚባል ቪሌጅ ነው። በዛ ቪሌጅ ላይ ምን እያደረጉ እንደሆነ መመለከት ይቻላል። እና አባሉ በአፍሪካ ላይ ማናውቀው ነገር ማድረግ ጥሩ አይደለም። ስለዚህ አጋጣሚ ልጁ በአክሲደንት ሞተ። ሞተ በኋላ የእሱ ብር ነበረው እና እሱ ደግሞ ከዚህ ሀገር ዜጋ ወይም ከደቡብ አፍሪካ ዜጋ ሁለት ልጆች ነበሩና ሁለቱም ልጆች ህብረተሰቡም አዘነ እና ቤተሰቡም አዘነ። ለእሱ የነበረውን ገንዘብ ወደ ሀገር ቤት ግማሽ ተልኮ ግማሹ ደግሞ ለዚህ ልጆች ቤት ተሰራ። እነሱ ባሳዩበት ይሄ የኛ መሬት ነው ባሉበት ቦታ ላይ ቤት ተሰራ። ቤት ከተሰራ በኋላ ቤቱን ደግሞ እዛች ያሉ ጎቨርንመንት ወይም እዛች ያሉ ኮሚኒቲዎች የሌሎችን ቤት ለይቶ ሌሎችን ቤት አለ እዛ ማአት ቤቶች አሉ። ቢያንስ በሺህ የሚቆጠሩ ቤቶች አሉ እና ያን ቤት ብቻ ለይቶ እንደሚያፈርሱ እዩ። ስለዚህ ከባድ ነው ለነሱ። እንኳን ጥሩ ብናደርግላቸው ራሱ እነሱ እኛን አይቆጥሩም። በቃ የስደተኛ የሚባል ሰው ወይም በስደተኛ የተሰራ ገንዘብ ወይም በስደተኛ የሞን ነገር ሁሉ በቃ በምንም ሚዛን ላይ አያስቀምጡም። እና በአካል ነው የሚያውቀው ቦታውን፣ ሁኔታውን ሁሉ አውቃለሁ፣ ሰፈሩን አውቃለሁ። እና ከባድ ነው። ልጆቹ ሁለት ህፃናት ናችሁና ሁለቱም ሴት ልጆች ናችሁ። እና እዛ ሰፈር ያሉ ሰዎች እዛ ሰፈር ጎቨርንመንቱ እዛ ሰፈር ያለ ሰው ሁሉ ያውቃል። ኮሚኒቲ ካንስላ ያውቃል፣ ሁሉ ነገር ያውቃል። ልጁ ከመሞቱ በፊትም ከሞቴ በኋላም ለልጆቹ ምን እንዳደረገ ያውቃል። እነሱ ነው ደግሞ እዛች ያለ ካንስላ ነው ደግሞ ቦታው ራሱ የሰጣ ለነሱ ማለት ነው። በዛ ቦታ ነው የተሰራ ቤቱ ከተሰራ በኋላ እንዴት እንደሚያፈርሱ እንዴት እንደሚያደርጉ መመለከት በጣም እንትን ይላልና እና ከባድ ነው። ብቻ ጥሩ ማድረግኛ ኢትዮጵያውያን ጥሩ ከማድረግ አንቆጠብም፣ ያው አናቆምም። ጥሩ ማድረግ ደግሞ ያው የኛ የተፈጥሮ ነውና ለነገ ማሰብ የተፈጥሮ ነው። ግን ያ ልጆቹ የህፃናቱ ሳውዝ አፍሪካ ሲቲዝን ናቸው፣ የደቡብ አፍሪካ ሲቲዝን ናቸው ህፃናቱ ማለት ነው። ከሳውዝ አፍሪካ ሲቲዝን ነው የተወለዱት። ቢያንስ ለነሱ እንኳን መራራት ነበራችሁ። እነዚህ ህፃናት የት ይሆናሉ? ምን ይሆናሉ? ጫካ ነው ደግሞ ቦታው ጫካ ነው። ከተማ ውስጥ ቢሆን ማስተር ፕላን ቢሆን ምን ችግር የለውም። ግን ጫካ ውስጥ ነው የነበረው። ጫካ ውስጥ የነበረውን እንትን እንደዚያ ያደርጋሉ። እና በጣም እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። እና እግዚአብሔር ለልጆቹም ያው የሚሆነውን እግዚአብሔር ከሱ ቦታ ይስጠው እንጂ የዚህ ሀገር ሰው አንዱ ለአንዱ አይጨነቅም። ሳውዝ አፍሪካ ሲቲዝን አንዱ ለአንዱ አይጨነቅም። ለነገ ፉቸር አይጨነቅም። ለነገ የሚባል ነገር አያውቅም። እና አሁን እዛች እንግዲህ የህፃናቱ እናት ተወልዳ ያደገችዋ ቤተሰቡ ዘሩ መንዘሩ ያለ ጠቅላላ እዛ ቦታ ነው። እና እዛ ቦታ ነው እንግዲህ ያን ሲያፈርሱ ዝም ብላ ታያለች። ያን የሚያፈርሰው ጎቨርንመንትም ካንስላም ለህፃናቱ ለማንም ምንም ግድ የለውም፣ አይጨነቅም ማለት ነው። እና እንደዛ ስለሆነ በጣም አሳዝኖኝ ነው ሁኔታው፣ እጅግ በጣም አሳዝኖኝ ነው። እና ሁለቱ የኢትዮጵያውያን ልጆች ያሉበት ቦታና ለነሱ አባቱ በአክሲደንት ከሞተ በኋላ ለነሱ የተባለበትን ወይም ለነሱ የተሰራበትን ቤት እንደዛ ያፈርሳሉ። በጣም አስቸጋሪ ነው። ስለዚህ እኛ እዚህ ሀገር ላይ ስንኖር ያው የራሳችን ነው ብለን የምንገምተው ነገር ከጊዜ ይቀያየራል። እና ሰርተን ትንሽም ቢሆን ይዘን ሀገር ማየት አለብን። በቃ ሰርተን ትንሽም ቢሆን ሀገር ማየት አለብን። ከዚህ በፊት እኔ አላስብም ነበር። እንደውም እዚህ ሀገር ላይ ረስት ኦፍ ላይፍ ኢን ሳውዝ አፍሪካ እኖራለሁ ብዬ ነው የሚያስበው። ግን አሁን ሀሳብ ቀይሬያለሁ። በትንሹም ቢሆን ሀገሬ ሄጄ መኖር ነው የሚፈልገው። ይመቻችሁ። ከተመቻችሁ እንደዚህ አይነት መረጃ ወይም እንደዚህ አይነት ነገር ካላችሁ እንደዚህ አይነት ነገር መረጃዎች እንዲደርስ ከፈለጋችሁ እኔን ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። ይመቻችሁ። መልካም ቀን።